ሰዎች እናንተን የሚፈልጓችሁ ሌላ ፈላጊ እንዳላችሁ ካሰቡ ወይም ቢፈልጉም እንደማያገኟችሁ ከተጠራጠሩ ብቻ ነው። በ1980 ብዙ ሰዎች ባሉበት አካባቢ ጆኒ አዲስ ሬስቶራንት ይከፍታል። በሀሳቡ አሪፍ ቦታን የከፈትኩት በቃ ካስተመር በካስተመር ነው መሆነው ብሎ፣ ነገር ግን እውነታው እሱ አልነበር። ማንም ሰው ዞር ብሎ አላየው። የሚገርመው የእሱ ባዶ ሬስቶራንት እያለ ሰዎች የሞላው ጋር ሄደው ሲሰለፉ ይመለከታል። ጆኒ እዚህ ግራ መጋባት ውስጥ ሳለ አንድ ነገር ትዝ ይለዋል። ደ ፓወር ኦፍ ፖፑላሪቲ። የፈጠነ ወንድሙ ጋር ሄደው ሁሉም ቤተሰብ አባል እንዲጠራ ፈልጋለሁ ይለዋል። የጆኒም ወንድም ግራ በመጋባት ለምን ብሎ ይጠይቀዋል። ጆኒም አዲስ ሬስቶራንት ከፍቻለሁ፣ ሁሉንም መጋበዝ ፈልጋለሁ፣ ነገር ግን ሁሉም በአንድ ቀን እንዲመጡ አልፈልግም። የተወሰኑት ሰኞ፣ ቀሪዎቹ ማክሰኞ፣ ሮብ እየተባለ ሳምንቱን ሙሉ እንዲመጡ ነው ፈልገው ይለዋል። ይስማማል። ሰኞ ደረሰ። በዕለቱ የተጠሩት የቤተሰብ አባላቶች መጡ። ጆኒም የተወሰኑትን ያስገባቸውና ቀሪዎቹን በር ላይ እንዲሰለፉ ያደርጋቸው። ማክሰኞም አርብም ይህንኑ ይደግማል። የሚገርማችሁ ሐሙስ ላይ ከቤተሰብ አባል ውጭ የሆነ ሰው ተሰልፎ ይመለከታል። ከአላፊ አግዳሚው ሬስቶራንቱ በር ላይ ሰዎች ተሰልፈው ሳይ እኛ ማናውቀው አንድ ጸዴ ሬስቶራንትማ ተከፍቶ መሆን አለበት ብሎ መሰለፍ ጀምሯል። በሁለተኛው ሳምንት የተጠራ የቤተሰብ አባል የለም። ነገር ግን እስቲ በሩ ላይ ሰዎች ተሰልፈው አዳዲስ ሰዎች፣ ትክክለኛ ካስተመሮች። እቅዱ ሰርቷል ማለት። አሁን ላይ አሜሪካ ውስጥ የብዙ ሬስቶራንቶች ባለቤት ሆነው እስቲል ደግሞ ይህንን ትሪክ ይጠቀሙ። ምን ያህል ተፈላጊ እንደሆናችሁ ማሳየትና ማሳመን ይኖርባችኋል። ደ ፓወር ኦፍ ፖፑላሪቲ በየትኛውም ቢዝነስ ላይ ይሰራል። በእናንተ ቢዝነስ ደ ፓወር ኦፍ ፖፑላሪቲን እንዴት እንጠቀም ካላችሁ ቢዝነሳችሁን ኮሜንት ላይ ጻፉልኝ፣ እኔ ቪዲዮ ሰራበታል።